ሰላም ለእናንተ ይሁን። እንኳን ወደዚህ መንፈሳዊ መርሃ ግብር በሰላም መጣችሁ። ዛሬ የምንነጋገረው ስለ አንድ ትልቅ ጉዳይ ነው። በሕይወታችን ውስጥ አንዳንድ ነገሮች ሁሉ ተዘግተው አእምሮአችን መፍትሄ አጥቶ ግራ የሚገባበት ወቅት አለ። ነገር ግን የእኛ አእምሮ ማሰብ ከሚያቆምበት ቦታ በላይ የእግዚአብሔር ታላቅነት ይጀምራል። ዛሬ በ2 ዓመታት በላይ በጸሎትና በትጋት ካዘጋጀሁት አዲሱ መጽሐፌ ውስጥ ከአእምሮዬ በላይ የሆነው የእግዚአብሔር ታላቅነት በሚል ርዕስ የሚጀምረውን ምዕራፍን እናያለን። ይህ ትምህርት የሕይወት አመለካከታችሁን እንደሚቀየር አምናለሁ። እግዚአብሔር ታላቅ ነው ስንል በቃላት ብቻ አይደለም። ታላቅነቱ በ3 ነገሮች ይገለጣል። በማይቻለው ውስጥ መንገድ በመውጣት እኛ አልቀናል ስንል እርሱ ገና መጀመሩ ነው። ከመረዳት በላይ በሆነ ሰላም ዓለም መረበሽ ሰዓት ከአእምሮ በላይ የሆነው የእግዚአብሔር ሰላም ልባችንን ይጠብቃል። በማያልቅ ጥበብ የእኛ ዕቅድ ሲሰናከል የእርሱ ታላቅ ዕቅድ ወደ ሥራ ይገባል። ወዳጆች፣ በዚህ መጽሐፍ ውስጥ በዝርዝር እንዳስቀመጥኩት የእግዚአብሔር ታላቅነት የምንረዳው በአእምሮአችን ስንተነተነው ሳይሆን በልባችን ስናምንና ስንገዛለት ነው። በፈተና እሳት ውስጥ የሚገለጥ ታላቅነት። የፈተና እሳትና የመለኮታዊ መገኘት ምስጢር በሕይወት ጉዞችን ውስጥ አእምሮአችን ሊቀበላቸው የማይፈልጓቸው ነገር ግን የማይቀሩ የእሳት ፈተናዎች አሉ። እነዚህ ፈተናዎች እኛ ለማጥፋት ሳይሆን በእኛ ውስጥ ያለውን የእግዚአብሔርን ታላቅነት ለዓለም ለመግለጥ የሚመጡ ናቸው። በመጽሐፍ ቅዱስ ውስጥ የምናገኘው የሲድራቅ የሚሳቅና የአብደናጎ ታሪክ ለዚህ ትልቅ ማሳያ ነው። ንጉሡ ናቡከደነፆር እሳቱን 7 እጥፍ እንዲነድ አዘዘ። አእምሮአዊ ስሌት በዚህ እሳት ውስጥ ማንም ሊተርፍ አይችልም ይላል። ነገር ግን ታላቁ አምላክ አሰራሩ ከአእምሮ በላይ ነውና በዚያ በሚነድ እሳት ውስጥ 4ተኛ ሆኖ ተገኘ። ንጉሡም እኔ የፈቱ በእሳት መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቃጠላቸውም። 4ተኛው መልክ የእግዚአብሔር ልጅ ይመስላል ብሎ መለሰ። ትንቢተ ዳንኤል ምዕራፍ 3:25 ላይ። ይህ ተአምር የሚያስተምረን እግዚአብሔር ከፈተናው በፊት ብቻ ሳይሆን በፈተናው ውስጥ አብሮን እንደሚሆን ነው። እሳቱ የእነርሱን ሰንሰለት አቃጠለው እንጂ ሰላማቸውን አልነካም። ዛሬም በሕይወት የሚነደው የፈተና እሳት ከአቅሚ በላይ ቢመስልም በውስጡ ከአእምሮ በላይ የሆነው 4ተኛው መለኮት አብሮህ አለ። ስሙ ኢየሱስ ይባላል። ላንተ ገደሉስ ለሱ ሜዳ ነው። እግዚአብሔር አንተን ሊያሻገር ሲፈልግ መንገዱን አይፈልግም፣ ምክንያቱም ለሱ መንገድ የሌለበት ቦታ የለም። ለምሳሌ በዚህ በአዲስ አበባ እኔ ካለው ከሰፈራ እስከ ቦሌ ለመሄድ ራሱን የቻለ መንገድ አለ። ወደ ሜክሲኮ የሚወስድ መንገድ የቦሌ መሆን አይችልም። እግዚአብሔር ግን ሊያሻገር ከፈለገ በሜክሲኮ መንገድ ወደ ቦሌ ማሻገር ይችላል። በመከራ ውስጥ የሚጠና እምነት፣ እውነተኛ እምነት የሚፈትነው በምቾት ጊዜ ሳይሆን በመከራ እሳት ውስጥ ነው። ሐዋርያው ጴጥሮስ እንዲህ ይላል፣ በእሳት ቢፈተንም እንኳ ከሚጠፋው ወርቅ ይልቅ እጅግ የሚከበር የተፈተነ እምነታችሁ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ ነው ይላል። አንደኛ ጴጥሮስ 1:7 ላይ። አእምሮአችን መከራን እንደ ውድቀትና እንደ ሽንፈት ሊቆጥረው ይችላል። እግዚአብሔር ግን መከራን እኛን እንደ ወርቅ ለማንጠር ይጠቀምበታል። ዮሴፍ በወንድሞቹ ተሽጦ በውሸት ተከሶና በጨለማ ወህኒ ቤት ታስሮ በነበረበት ጊዜ አእምሮ ተስፋ የለም ሊል ይችል ነበር። ነገር ግን እግዚአብሔር በዚያ መከራ ውስጥ ለታላቅ ክብር እያዘጋጀው ነበር። መዝሙረኛው ስለ ዮሴፍ ሲናገር እግዚአብሔር ቃል እስኪመጣ ድረስ ነገሩ ፈተነው ብሎ በመዝሙር 105:19 ላይ ብሎ እንደሚናገር በፈተና ውስጥ ሲታልፍ እግዚአብሔር ዝም ያለ ሊመስል ይችላል። ነገር ግን እርሱ በዝምታው ውስጥ ከአእምሮ በላይ የሆነውን ታላቅ የክብር መንገድን እየጠረገልኝ ነው። ፈተናው ሲያበቃ የምትወጣው በውርደት ሳይሆን እንደ ወርቅ አንጥሬ ለታላቅ ምስክርነት ነው።
በሞት ጥላ መካከል ያለው የጥበቃ ታላቅነት አእምሮአችን ስለ ደህንነት ጥበቃ ሲያስብ መከራ የሌለበት ስፍራ መሆንን ይመኛል። ነገር ግን ከአእምሮ በላይ የሆነው እግዚአብሔር ጥበቃ የሚገለጠው መከራ በሌለበት ስፍራ ብቻ ሳይሆን መከራው ባለበት መካከል ጭምር ነው። መዝሙረኛው ዳዊት እንዲህ ይላል፣ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርና ምርኩዝ እነርሱ ያጥኑኛል ብሎ በ23ኛው ምዕራፍ 4 ላይ ይናገራል። ይህ ጥቅስ እግዚአብሔር ከሞት ጥላ ውጪ ብቻ ሳይሆን በሞት ጥላ መካከል አብሮን እንደሚሆን ያረጋግጥልናል። አእምሮአችን ሞትንና መከራን ሲያይ ፍርሃት ይወረዋል። እምነታችን ግን በዚያ ጥላ መካከል ያለውን የታላቁን አምላክ መገኘትን ያያል። እግዚአብሔር በታላቅነቱ ጥላ ስር ሲጋርድ በዙሪያ ያለው ማዕበል መቆሙ ሳይሆን በማዕበሉ መካከል በሁኔታው ላይ ሳይሆን ከአእምሮ በላይ በሆነው የእረኛ ታማኝነት ላይ የተመሰረተ ነው። እስከ ወንድሜ እንዲህ በል፣ ይህቴ አንቺም መሰረተ ኢየሱስ ነው። እኔ አልወድቅም፣ ዛሬም በጎነቴ አለ፣ ከጅማሬ የሚበልጥ ድል አለ። ሃሌሉያ! እግዚአብሔር ዛሬም ያሻግራል። ግራ ስንጋባ የሚያስመልጥ እጅ እግዚአብሔር ግራ በተጋባንበት መንገዱ በጠፋበን ጊዜ እንዴት መውጫ እንደሚያዘጋጅልን ማወቅ ትልቅ ተስፋ የሚሰጥ ነገር ነው። ግራ መጋባት አእምሮአችን ሲያጨልም እርሱ በቃሉና በመንፈሱ ብርሃን ይሆንልናል። በቃሉ ብርሃን መዝሙረኛው እንዲህ ይላል፣ ቃሊ ለእግሬ መብራቴ ለመንገዴም ብርሃኔ ነው ብሎ በ119 ቁጥር 105 ላይ ይናገራል። እግዚአብሔር ግን ሙሉውን መንገድ ባያሳየንም አሁን ለምንረግጠው እርምጃ የሚሆን በቂ ብርሃን ወይም ጥበቃ በቃሉ በኩል ይሰጠናል። ወደ ቀኝም ወደ ግራም ብትሉ መንገዱ ይህች ናት፣ በእርሷም ሂዱ የሚል ቃል በስተኋላችሁ ይሰማሃል። ኢሳይያስ 30 ቁጥር 21 ላይ በጸሎት ጸጥ ስንል መንፈስ ቅዱስ ልባችንን ወደ ትክክለኛው ውሳኔ ያዘንበዋል። የኢዮብ ታሪክ ብንመለከት በመጨረሻ እግዚአብሔር የኢዮብን ምርኮ እንደመለሰና ከቀድሞ ይልቅ የኋለኛውን ለኢዮብ ባረከ ብሎ በ42 ቁጥር 12 ላይ እግዚአብሔር ቃል ይናገራል። በፈተና እሳት ውስጥ አልፈ ስትወጣ እግዚአብሔር የነጠቁን ያጣውን ብቻ ሳይሆን ከአእምሮ ግምት በላይ የሆነውን 2 እጥፍ በረከት ይሰጣሃል። ፈተናው ለጥቂት ጊዜ ነው፣ ክብሩ ግን ለዘላለሙ ነው። በፈተና ውስጥ የሚገኝ ምስጢራዊ ጥንካሬ። የሰው ልጅ አእምሮ መከራ ሲመጣ ድካምንና ዝለት ብቻ ነው የምመለከተው። ነገር ግን ከአእምሮ በላይ የሆነው የእግዚአብሔር አሰራር በድካማችን መካከል ሰማያዊ ኃይልን ይሰጠናል። ሐዋርያው ጳውሎስ ስለነበረበት መከራ ለጌታ ሲያመለክት ጌታ የሰጠው ምላሽ የሚገርም ነበረ። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጽማልና። ሁለተኛ ቆሮንቶስ 12:9 ላይ። ይህ ማለት እግዚአብሔር ፈተናውን ከእኛ ላይ የሚያነሳው ብቻ ሳይሆን በፈተናው መካከል የምንቆምበት መለኮታዊ ጽናት ይሰጠናል። አእምሮአችን እንዴት እዚህ መከራ ውስጥ ቆምክ ብሎ ሲደነቅ፣ መንፈሳችን ግን በውስጣችን ባለው ኃይል የታመነ ይሆናል። እግዚአብሔር ታላቅነቱን የሚገልጠው በሰላም ጊዜ ብቻ ሳይሆን በፈተና ማዕበል መካከል ስንራመድ የሚሰጠን በዚያ ስውርና ብርቱ ኃይል ነው። ያንተ ድካም የእግዚአብሔር ኃይል የሚገለጥበት አደባባይ ነው። ለዚህ በፈተና መካከል አትፍራ፣ ምክንያቱም የሚደግፍ ክንድ ከአእምሮ ግምት በላይ ብርቱ ነው። የፈተናና የእሳት ማንነት መለወጥ። እግዚአብሔር ወደ ፈተና እሳት የሚያስገባን ያለ ምክንያት አይደለም። ዓላማው ማንነታችን ተለውጦ የእርሱን መልክ እንድንመስል ነው። እንደ ወርቅ አንጥረኛው እግዚአብሔር በእሳቱ ውስጥ ሆኖ ጨዋቻችን ወይም ኩራቶቻችን፣ አለማመናችንና ፍርሃታችንን ያስወግዳል። መጽሐፍ ቅዱስ በእሳት እንደሚነጥር ብሮ ይቀመጣል። የሌዊንም ልጆች ያነጥራል። እግዚአብሔር በጽድቅ መስዋዕት የሚያቀርቡ ይሆናሉ። ሚልክያስ 3:3 ላይ ይላል የእግዚአብሔር ቃል። አእምሮአችን ለምን ተጎዳው ብሎ ሲቆዝም
እግዚአብሔር ግን እንዴት አሳመርኩ ብሎ በውጤቱ ይደሰታል። ከአእምሮ በላይ የሆነው ለውጥ የሚመጣው በእሳት ውስጥ አልፈን ስንወጣ ነው። ከፈተና በፊት የነበርከው ሰውና ከፈተና በኋላ የምትሆነው ሰው አንድ አይደሉም። ፈተናው ውስጥ ስትገባ ተራ ነህ፣ ስትወጣ ግን የተፈተነና የከበረ ምስክር ትሆናለህ። እግዚአብሔር በታላቅነቱ ጥላ ስር አሳልፎ ለሰዎች ሁሉ የሚታይ ብርሃን ያደርግሃል። ሃሌሉያ! በፈተና መካከል የሚገኝ ሰማያዊ ጥበብ። አእምሮአችን በመከራ ውስጥ ሲሆን መፍትሄ ለማግኘት በራሱ ጥበብና ስሌት ይባዝናል። ነገር ግን ከአእምሮ በላይ የሆነው የእግዚአብሔር አሰራር የሚገለጠው በፈተና መካከል በሚሰጠህን ሰማያዊ ጥበብ ነው። መጽሐፍ ቅዱስ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠው እግዚአብሔርን ይለምን ለእርሱም ይሰጠዋል ብሎ ያዕቆብ 1:5 ላይ ይናገራል። ይህ ጥቅስ የሚገኘው ስለ ፈተና በምናገረው ክፍል ውስጥ መሆኑ ትልቅ ምስጢር አለው። በፈተና ውስጥ ስንሆን የምንፈልገው መውጫን ብቻ ሳይሆን በፈተና ውስጥ እንዴት ማለፍ እንዳለብን የሚያስተምረን መለኮታዊ ጥበብ ነው። አእምሮአችን ግድግዳው ሲገጥመው፣ እግዚአብሔር ግን በጸሎት አማካይነት ከአእምሮ ምርምር በላይ የሆነውን መመሪያ በልባችን ያበራሃል። ይህ ጥበብ ጠላቶቻችን የምናሸንፍበት፣ በክፉ ፈንታ መልካም የምናደርግበት፣ በመከራው መካከል የእግዚአብሔርን ክብር የምናይበት መንፈሳዊ ዓይን ነው። ፈተናው የአእምሮን አቅም ሲጨርስ፣ የእግዚአብሔር ጥበብ ደግሞ በአዲስ መንገድ ይከፍትልሃል። የመጨረሻ የፈተና እሳትና የባህሩ መታደስ ትራንስፎርሜሽናል ፋየር። የእግዚአብሔር ታላቅነት አንዱ መገለጫ ፈተናን ወደ በረከት መለወጡ ነው። እሳት ወርቅን እንደሚያነጥረው ሁሉ መከራም የእኛን መንፈሳዊ ማንነት ያጥራል። አእምሮአችን ለምን ይህ ቪዲዮ ለሕይወት ብርሃን እንዲሆንልኝ ተስፋ አድርጋለሁ። ይህ ገና ጅምር ነው። በመጽሐፉ ውስጥ ያሉት ቀሪ 9 ምዕራፎች በየተራ ይዤላችሁ እመጣለሁ። ይህ መልእክት ለሌሎች እንዲደርስ ቪዲዮውን ላይክ በማድረግና ለምትወዳችሁ ሰዎች ሼር በማድረግ እንድትጋሩ ጋብዛችኋለሁ። ቤተሰብ ለመሆኑ አሁኑኑ ሳብስክራይብ በማድረግ የደወል ምልክት ተጫኑ። በሚቀጥለው ክፍል የምናየው የእግዚአብሔር እጅ በሕይወታችን የሚለው ትምህርት እንዳመልጣችሁ። ከአእምሮ በላይ የሆነው የእግዚአብሔር ሰላም ከሁላችሁ ጋር ይሁን። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ተባረኩ።